ኦኬ ዛሬ የምናየው ኢኩዌሽን ኦፍ ላይን የሚለውን ነውና ምንድነው እዚህ ላይ ያለው ሀሳብ አንድን ላይን በማቴማቲካል ፎርም መጻፍ ማለት ነው። ለምሳሌ እዚህ ጋር እንደዚህ ያለ ላይን ቢኖር ይሄ ላይን y equals to mx plus c በሆነ ፎርም በዚህ ኢኩዌሽን ማስቀመጥ ማለት ነው። ይሄንን ላይን እዚህ ጋር ሁለት ቫልዩዎች አሉን። እዚህ ጋር m የምንለውና c የምንለው ኤማችን ስሎፕ ነው። ስሎፕ ሲ ደግሞ y ኢንተርሰፕት እንለዋለን። ሲን y ኢንተርሰፕት እንላለን። ኤም ደግሞ ስሎፕ። ስሎፕ ምን ማለት ነው? ስሎፕ ኢንዲኬትስ how much a line goes up or down ያንን ነው የሚገልጽልን። ምን ያህል ላይን ወደ ላይ ወይም ደግሞ ወደ ታች እየሄደ እንዳለ ምን ያህል እየሄደ እንዳለ ያን ነው የሚገልጽልን ስሎፕ ማለት ነው። y ኢንተርሰፕት ደግሞ when x is 0 ያለ ቫልዩ ማለት ነው። ኤክሳችን 0 ላይ ሲሆን that means this is x axis ነው አይደለ? x axis ነው። ይሄ ደግሞ y axis ነው። ኤክሳችን 0 ሲሆን ይሄ ላይን yን ክሮስ ያደርጋል። ሶ y ኢንተርሰፕታችን y አክሲስ ክሮስ የሚደረግበት ፖይንት አሁን ይሄኛው ላይን እንዲየቀጠለ ቢሄድና እንደዚህ ቢወርድ this point ያለው value of y ለምሳሌ this 2 ቢሆን y ኢንተርሰፕታችን ፖይንት 2 ላይ ክሮስ y አክሲሳችን ፖይንት 2 ላይ ክሮስ ይደረጋል። ሶ y ኢንተርሰፕታችን 2 ነው የሚሆነው ማለት ነው። 2 ነው የሚሆነው። ሶ እዚህ ጋር በደንብ ፎከስ ማድረግ ያስፈልጋል። ስሎፓችን እንዳልነው የራሱ ካልኩሌሽን አለው፣ የራሱ የሚገኝበት መንገድ አለው። y ኢንተርሰፕታችን ግን y አክሲስ ክሮስ የሚደረግበት ፖይንት ነው ማለት ነው። that means ኤክሳችን 0 ሲሆን ያለው ቫልዩ በዚህ ስትሬት ያለው ቫልዩ ማለት ነው። ኤክስ አክሲሳችን ክሮስ የሚደረግበት ፖይንት ማለት ነው y ኢንተርሰፕት ማለት ሶ ሲያችን እዚህ ጋር የምናስቀምጠው ቁጥር y ኢንተርሰፕት መሆን አለበት ማለት ነው። እሺ ሌላኛው ነገር ለምሳሌ እዚህ ጋር ያለው አንድ ፖይንት ቢሰጠን ይሄ ፖይንት 4 ብንለው እዚህ ጋር ያለውን 4 በኤክስ በኩል ያለውን ማለት ነው። በዋይ በኩል እዚህ ጋር የሚገኘው ፖይንት ማለት ነው። በዋይ በኩል ደግሞ 6 ብንለው ራይት ኦኬ። እና እዚህ አካባቢ ሌላ አዘር ፖይንት ቢሰጠን ሌት ሚ ሴይ 2 እንበለው፣ ይሄን ደግሞ 4 እንበለውና እዚህ ጋር እነዚህ አሁን ሁለት ፖይንቶች ሰጡ። ሶ ኤምን ለማግኘት ስሎፓችንን ለማግኘት ስሎፕ ኤም ለማግኘት ይሄን ፎርሙላ እንጠቀማለን። y2 minus y1 over x2 minus x1 y2 ምንድነው? y1 ምንድነው? x2 ምንድነው? x1 ምንድነው የሚለውን አሁን እናያለን። አሁን እዚህ
እዚህ ላይን ማለት የብዙ ነጥቦች ስብስብ or a collection of points ነው ጀነሬት የሚያደርገው ላይንን ማለት ነው። ሶ እዚህ ላይን ላይ ብዙ ነጥቦች አሉ። እዚህ ጋር ብዙ ፖይንቶች መውሰድ እንችላለን። ማለት ናቸው። ሶ አሁን ከዚህ ውስጥ ጊቨን ለኛ ኤክስ 4 ሲሆን ኤክሳችን መጀመሪያ ምን ነው ኮኦርዲኔት ሲጻፍ ኤክስ ኮማ ዋይ ነው። በዚህ ፎርም ነው አይደል የሚጻፈው። ሶ ኤክሳችን 4 ሲሆን ዋያችን ስንት ነው? 6 አይደል? እዚህ ጋር አንዱን ፖይንት ሰጥቶናል 6። ይሄ የተሰጠን ፖይንት the other point is 2 x 2 ሲሆን the value of x 2 ሲሆን ዋያችን ደግሞ 4 ይሆናል። ሶ ኤክሳችን 2 ሲሆን ዋያችን 4 ይሆናል። ሶ በዚህ መሰረት ይሄንን እናገኛለን። ሶ ከዚህ ላይ አሁን ይሄን y2 ነው x2 እና y2 ብንለው ይሄ ደግሞ x1 x2 y2 ብንለው ይሄን ደግሞ x1 እና y1 ብንለው እዚህ ጋር ሲመጣ ምን ይሆናል? ኤማችን እዚህ ጋር ምን አለን? y2 እና ይሄ the second point ቢሆን ይሄ the first point ቢሆን y2ችን 6 ነው። y2 ይሄ y ነው። እዚህ ጋር ያሉት y ፖይንቶች ናቸው። ራይት ኦኬ። ከዛ እዚህ ጋር ያለው y2 ነው። ሶ 6 ማለት ነው የምንለው እዚህ ጋር 6 ማይነስ y1 ደግሞ እዚህ ጋር ነው ያለው 4 ከዛ ኦቨር x2 ከዚህኛው ነው የሁለተኛው ፖይንታችን ይሄ ነው ብለናል። x2 is 4 x1 is 2 so x1 ቦታ ማይነስ አድርገን ማይነስን ከዚህ ወስደን በx1 ቦታ 2 እንተካለን። ኦኬ ከዚህ በኋላ ካልኩሌት ማድረግ ነው ለኤም ማለት ነው። 6 minus 4 is 2 4 minus 2 is 2 over 2 means 1 ሁለት ለሁለት ስናካፍለው አንድ ይሰጠናል። ስለዚህ እዚህኛው ላይን ላይ ስሎፓችን አንድ ነው ማለት ነው። the value of slope is 1. See, the value of slope is 1. so በዚህ መንገድ ነው ምንድነው ስሎፕን ካልኩሌት አደረገው ማለት ነው። ዘን አሁን እዚህኛው ላይ ስሎፓችን 1 አግኝተናል አይደለ? ኢኩዌሽናችን ይሄ ነው። ማን ነው ዋይ ኢንተርሰፕታችን ሲ ነው 2 ብለናል ቅድም። እዚህ ጋር ሲያችን እዚህ ጋር ክሮስ ያደረገበት አይደለ? ሲ ኢኳልስ ቱ 2 ነው ብለናል። ስለዚህ ይሄን ካገኘን ኢኩዌሽናችንን እንጻፍ ማለት ነው። ኢኩዌሽናችን ስንጻፍ እነዚህ ቫሪያብል ናቸው። እንትን አይደለም እዛ ነው የምንጽፋቸው። y ኢኳልስ ቱ ኤማችን 1 ነው 1 x ፕላስ ሲያችን 2 ነው ብለናል። እዚህ ጋር the value of c ወይስ በዚህኛው ፎርሙላ ላይ ነው የምንተካው። በዚህ ኢኩዌሽን ላይ y equals to mx plus c በሚለው ላይ ነው የምንተካው። ሶ ኤማችን 1 ነው፣ ኤክሳችን እዛው እንጽፋለን፣ ሲያችን ደግሞ 2 ነው። ሶ 2 እዚህ ጋር እንጽፋለን ማለት ነው። ይሄ ማለት 1 ከኤክስ የኤክስ ኮኤፊሺየንት ነው ኦር ስሎፓችን ነው። ከፊት ለፊት አንድ ባይጻፍም ችግር የለውም። በውስጥ አዋቂነት እዚህ ጋር አንድ እንዳለ ስለሚታወቅ ሰው ይሄንን y equals to x plus 2 ብለን መጻፍ እንችላለን ማለት ነው። ስለዚህ ይሄንን ላይን በዚህ በማቴማቲካል ፎርም ማስቀመጥ እንችላለን። ይሄ የዚህ ላይን ኢኩዌሽን ነው ማለት ነው። የዚህ ላይን ኢኩዌሽን ነው ማለት ነው። ኦኬ ይሄ ነው አንደኛው
ኤግዛምፕሎች እንስራ። አንድ ኤግዛምፕል እንጨምርና እንዲህ ይላል ጥያቄው determine the equation of line that passes through the point 2,7 and 0,1 you see ጥያቄያችን ይሄ ነው። determine the equation of line. so determine የምናደርገው equation of line ነው that passes through the point 2,7 and 0,1 በ2,7 and በ0,1 ላይ ፓስ የሚያደርግ ላይን አለ። ሶ የዛን ላይን ኢኩዌሽን ነው የምፈልገው። ሶ ድሮ እናደርግ መጀመሪያ እንደዚህ ያለ this means አሁን 2,7 የተሰጠን ኤክሳችን 2 ነው። እዚህ አካባቢ ብንወስድ 2 ነው። 1 2 3 4 5 6 ወደ ላይ ደግሞ 1 2 3 4 5 6 7 እንደዚህ 7 ድረስ ስለሆነ 7 እንወስድ። ኤክሳችን 2 ሲሆን ይሄ ዋያችን 7 ነው። ሶ በዚህ ስትሬት እዚህ ጋር ሄደን እዚህ ጋር ፖይንት እናደርጋለን። በኤክስ ትክክል 2 ሄደን 7 ላይ ፖይንት እናደርጋለን። other is x ደግሞ 0 ሲሆን the value of y is 1 so እዚህ ጋር 1 so በዚህ መሰረት let's draw a line እንደዚህ አድርገን ሁለቱን ፖይንቶች አገናኝተን እንዲህ ድሮ ማድረግ ማለት ነው። አሁን ፈልጉ የተባለው የዚህ ላይን ስሎፕ እና ኤክስ ዋይ ኢንተርሰፕት አግኝተን ከዛ ኢኩዌሽን ኦፍ ላይን ነው ፈልጉ የተባለው። ከዛ ላይ ኢኩዌሽን ኦፍ ላይን ነው ፈልጉ የተባለው። ሶ ይሄ ፖይንት ምንድነው 2,7 አይደለ? 2 ላይ 7 አይደለ? ኦኬ ይሄ ፖይንት ደግሞ ምንድነው? እቺ ኤክስ ዋይ ኢንተርሰፕታችን ዋይ ክሮስ የተደረገበት ፖይንት 0,1 አይደለ? ሶ አሁን ከዚህ ላይ ቀጥታኛ ምን ማግኘት እንችላለን? the value of c ማግኘት እንችላለን። c means y intercept ማግኘት እንችላለን። ማን ነው? x 0 ሲሆን y-አችን ስንት ነው? 1 አይደለ? እዚህ ጋር 1 ስለዚህ c equals to 1 እዚህ ጋር 1 ነው ማለት ነው አይደለ? ክሮስ የተደረገበት እዚህ ጋር ምን ብለናል? እዚህ ጋር ክሮስ ያደረገበት እቺን ፖይንት ወስደን 2 ብለናል። ሶ አይደል 2 ብለናል። እዚህ ጋር ሲያችን 2 ብለናል። ኦኬ እዚህ ጋር አሁንም ዋያችን ክሮስ የተደረገበት ፖይንት 1 ላይ ስለሆነ ሲያችንን 1 ብለን እንወስዳለን ማለት ነው። እሺ ሲቀጥል ማን ቀረን? አሁን ፎርሙን እንጻፍ። ለምሳሌ y equals to mx plus c ነው አይደለ? በዚህ ፎርም ነው የምናስቀምጠው። ስለዚህ ሲን አግኝተናል። የቀረን ኤም ነው። ኤማችንን ለማግኘት ምን ያስፈልገናል? ሁለት ኮኦርዲኔት ፖይንት ያስፈልገናል። ይሄና ይሄ ያለን ተሰጥቶናል፣ ጊቭን ነው እዚህ ጋር። ስለዚህ ኤም ኢኳልስ ቱ y2 ማይነስ y1 ኦቨር x2 ማይነስ x1 ነው አይደል? ስለዚህ ከዚህ ላይ ይሄንን እንቀንሳለን። ከዚህ ከ7 ላይ 1 ከዋይ ላይ ዋይ ነው የምንቀንሰው። y2 y1 ብል እዚህ ጋር ከ7 ላይ 1 7 ወይም 7 ማይነስ 1 ኦቨር ከዛ ከዚህኛው ደግሞ ከ2 ላይ 0 ከኤክስ ላይ ከኤክስ2 ላይ ኤክስ1ን መቀነስ ማለት ነው። 2 ማይነስ 0
ሶ ከዛ በኋላ ማግኘት እንችላለን። ይታየም እዚህ ጋር 7 ነው። ዋይ ቱዋችን 7 ነው። ዋይ ዋናችን 1 ነው አይደለ? እዚህ ጋር ያሉት ኋላ ያሉት ዋይ ናቸው። መጀመሪያ ላይ የሚጻፈው ኤክስ ነው ሁል ጊዜ። ሶ ከ7 ላይ 1 ስንት ሆነ? 6 ከ2 ላይ 0 ከኤክስ ላይ ኤክስ ነው የምንቀንሰው። ስንት ይሆናል? 2 ከ2 ላይ 0 2 ሶ 6/2 ስንት ይሆናል? 3 ሶ ኤማችን 3 ነው ማለት ነው። እሺ ኤማችን 3 ነው ማለት ነው። አሁን ይሄንን ኢኩዌሽን እንጻፍ። ዋይን እዛው እንጽፋለን፣ ቅድም እንዳደረግነው ዋይን እንጽፋለን። ከዛ ኤማችን 3 ነው። በኤ ቦታ ኢኳልስ አድርገን 3 እንጽፋለን። ከዛ ኤክስ አለን ፕላስ ሲያችን 1 ነው አይደለ? ሲያችን 1 ነው። ሶ 1 ብለን እንጽፋለን። ሶ ይሄኛው የዚህ ላይን ኢኩዌሽን ነው። equation of the line ሶ የዚህ ላይን ኢኩዌሽን ይሄ ነው ማለት ነው። ሶ በዚህ መልክ ላይን ኦፍ ኢኩዌሽንን እንሰራለን ማለት ነው። ይሄንን ደጋግሞ መስራት ያስፈልጋል። ቀጣይ ሌሎች የተለያዩ ጥያቄዎችን እንሰራለን በዚህ መሰረት።